ኮሎኔል መንግስቱ ኃይለማርያምን ስናነሳ ሁለት አይነት ሰዎች እናገኛለን። አንደኛው የሀገር አንድነት ታጋይ እና የድሆች አባት ብሎ ሲያሞግስ፣ በሌላኛው ወገን ያሉ ደግሞ የጨቋኞች መሪና የአምባገነኖች መሐንዲስ ነው ማለት ይከራከራሉ። እኛ በአዎንታዊና በአሉታዊ የታሪክ ገጾች ውስጥ በጉልህ የሚጠቀሱት ኮሎኔል መንግስቱ ኃይለማርያም ማን ናቸው? ከሀረር ጦር መስሪያ ቤት ግምጃ ቤት ተነስቶ የኢትዮጵያ ፍጹም መሪ እስከመሆን ያደረሳቸው ታሪክ አጋጣሚ ምን ነበር? እንዴትስ ለዚህ ደረጃ በቁ? በሚለው ከታሪካቸው ተነስተን እስከ መጨረሻው እናቀርባለን። እናንተም ያላችሁን ሀሳብ በኮሜንት ላይ በማስቀመጥ እስከ መጨረሻው እንድትከታተሉን በአክብሮት እንጠይቃለን። ከታሪካቸው ስንነሳ መንግስቱ ኃይለማርያም በግንቦት 1933 በኢትዮጵያን አቆጣጠር በአዲስ አበባ በአራዳ ጊዮርጊስ አካባቢ የተወለዱ ሲሆን አባታቸው አምሳ አለቃ ኃይለማርያም ወልዴ ሲሆኑ የእናታቸው ወይዘሮ ብዙነሽ ተሰማ ነበሩ። የእናታቸውም ሆነ የአባታቸው የትውልድ ሐረግ የሸዋ ምድር ጋር የተያያዘ ነው። የእናታቸው ትውልድ ስፍራ በሰሜን ሸዋ ጉልላት ሲሆን የአባታቸው ደግሞ በደቡብ ምዕራብ አዲስ አበባ አቅጣጫ በሚገኘው የሸዋ ክፍለ ሀገር ረጲ ከሚባል ቦታ እንደሆነ ይነገራል። አባታቸው የታዋቂው የመኳንንት ቤተሰብ ደጃዝማች ከበደ ተሰማ የቤት ጠባቂ ወይም ዘበኛ የነበሩ ሲሆን መንግስቱም ያደጉት በዚህ በደጃዝማች ከበደ ተሰማ ግቢ ውስጥ ነበር። ይህ የልጅነት ህይወት በወቅቱ የነበረውን የፊውዳል ስርዓት በቤተ መንግስት መኳንንት ልጆችና በሰራተኛ ቤተሰብ ልጆች መካከል የነበረውን ከፍተኛ የማህበራዊ መደብ ልዩነት በቅርብ እንዲያዩ አድርጓቸዋል። ብዙ የታሪክ ጸሐፊዎች እንደሚሉት በዚህ ግቢ ውስጥ ያሳለፉት የህይወትና የደረሰባቸው መድሎ በንጉሳዊ ስርዓት ላይ ከፍተኛ ቁጭትና ጥላቻ እንዲያሳድሩ አድርጓቸዋል። ይህ ውስጣዊ ቁጭት በኋላ ላይ ደርግን መርቶ ንጉሳዊ ስርዓት ሙሉ በሙሉ እንዲደመስሱ ካደረጓቸው አንቀሳቃሽ ኃይሎች አንዱ እንደሆኑ ይነገራል። ከትዳር ህይወታቸው ጋር ስንነሳ ከጎጃም ተወላጅ የሆኑት ወይዘሮ ባንቺ ቢሻው ያገቡ ሲሆን ትዕግስት፣ ትምህርት እና አንድነት የተባሉ 3 ልጆችን አፍርተዋል። ወይዘሮ ብሸት አልፎ አልፎ በህዝባዊ መድረክ ከመገኘታቸው በቀር በፖለቲካ ረገድ ንቁ ተሳትፎ አልነበራቸውም። ወታደራዊ ህይወትና የአሜሪካ ቆይታቸውን ስንመለከት መንግስቱ ኃይለማርያም በወለታ ወታደራዊ አካዳሚ ምክትል መቶ አለቃ ከተመረቁ በኋላ በጦር መስሪያ ጥገና ዘርፍ ተጨማሪ ስልጠና ለመውሰድ 2 ጊዜ ወደ አሜሪካ ተልከዋል። አንደኛው በእንደ 1964 እንደ አውሮፓውያን አቆጣጠር በሜሪላንድ በሚገኘው ፎርት ሆልበርግ ወታደራዊ መስሪያ አስተዳደር ተሳተፉ። ሁለተኛው በ1969 እንደ አውሮፓውያን አቆጣጠር በቨርጂኒያ ፎርት ሊ ከፍተኛ ሎጂስቲክስ ስልጠና አገኙ። በወቅቱ አሜሪካ ይካሄድ በነበረው ጥቁሮች መብት እንቅስቃሴ እና በጥቁርነታቸው ምክንያት የደረሰባቸውን የዘር መድሎ በካፒታልና በምዕራባውያን ስርዓት ላይ ከፍተኛ ጥላቻ እንዲያሳድሩ አድርጓቸዋል። ይህ ተሞክሮ ወደ ኋላ ስልጣን ሲመጡ የኢትዮጵያን ውጭ ግንኙነት ከምዕራባውያን ወደ ሶቪየት ህብረት በመቀየር የኮሚኒስት ርዕዮተ ዓለም የማህበራዊ እድገት የዲሞክራሲና የነጻነት ማስገኛ የሆነውና አማራጭ የሌለው ህብረተሰባዊነት ሶሻሊዝም ያብባል፣ ይለመልማል። ከትምህርት ሲመለሱ የሐረር ከሚገኘው 3ኛ ክፍለ ጦር መስሪያ ግምጃ ቤት ኃላፊ ሆነው ተሾሙ። በወቅቱ የክፍለ ጦሩ አዛዥ የነበሩት ጀነራል ኃይሌ ባይከዳኝ ኮሎኔል መንግስቱን በባህሪያቸው በመጠራጠራቸው ከአጠገባቸው ዞር ለማድረግ ወደ ኦጋዴን አዙሯቸው እንደነበር ይነገራል። በ1936 ዓመተ ምህረት የተቀሰቀሰውን ህዝባዊ አመጽ ተከትሎ በሐረር 3ኛ ክፍለ ጦር በሻለቃነት ማዕረግ ያገለግሉ የነበሩት መንግስቱ ክፍለ ጦራቸውን ወክለው አዲስ አበባ ወደ ተቋቋመው ወታደራዊ ኮሚቴ ተላኩ። ሰኔ 1966 ዓመተ ምህረት የጦር ሰራዊት፣ የፖሊስና የብሔራዊ ጦር ተወካዮች የተካተቱበት የታጠቁ ኃይሎች አስተባባሪ ኮሚቴ ደርግ ሲመሰረት የመናገርና የማሳመን ችሎታ የነበራቸው መንግስቱ ኃይለማርያም የኮሚቴው የመጀመሪያ ምክትል ሊቀመንበር ሆነው ተመረጡ።
ደርግ መጀመሪያ ላይ የኢትዮጵያ ትቅደም ያለምንም ደም በሚል መፈክር ቢንቀሳቀስም ከጀርባ ሆኖ ኮሚቴው በበላይነት ይመሩ የነበሩት መንግስቱ የንጉሳዊን ስርዓት ባለስልጣናት አንድ ባንድ በማሰር አዳከሙ። መስከረም 2 ቀን 1967 ዓ.ም ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ከስልጣን መውረዳቸውን የሚገልጽ መግለጫ በሬዲዮ ያነበቡት ራሳቸው ሻለቃ መንግስቱ እንደነበሩ ይነገራል። በወቅቱ ገና የ37 ዓመት ወጣት የነበሩት መንግስቱ ደረጃ በደረጃ የሀገሪቱ ቁልፍ ፍጹም መሪ ለመሆን ቻሉ። ኮሎኔል መንግስቱ ኃይለማርያም የስልጣን ዘመናቸውን የታሪክ አሻራ ስንመለከት ኮሎኔል መንግስቱ ኃይለማርያም ለኢትዮጵያን 17 ዓመታት መርተዋል። በቁርጠኝነታቸውና በጀግንነታቸው የሚታወቁት መንግስቱ በታሪክ አጥኚዎች ዘንድ አገራዊ ፍቅር የነበራቸው አብዮተኛ ተደርገው ይወሰዳሉ። የነጻነት ተጋድሎ ከፋሽስት ወረራ ዋዜማ ጀምሮ አያሌ የጦር ሜዳ ጀግኖችን ሲያፈራ ከቆየው ከታሪካዊ የገነት ጦር ትምህርት ቤት ለ39ኛ ጊዜ ተመርቃችሁ ለምትወጡ ከሚያስመሰግኗቸው ዋና ዋና ተግባራቶች መካከል አንደኛ የእድገት የህብረት የእውቀትና የሥራ ዘመቻ 1967 እስከ 1968 ዓ.ም የተካሄደው እንዲሁም የመጀመሪያው የብሔራዊ ፊደል ሰራዊት ዘመቻ ነበር። እንግዲህ ይበቃል እኔ ለኔ ማለት የኛ ለኛ ብለን እንስራ በህብረት መሻሻል ስራ እንጂ። በሀገሪቱ የነበረውን ከፍተኛ የመሃይማን መጠን ለመቀነስ ታቅዶ የተጀመረ ዘመን ነበር። በሀገር በቀል ቋንቋዎች ማስተማር ትምህርት በኦሮምኛ፣ በትግርኛ፣ በሶማሊኛ፣ በወላይትኛ፣ በሲዳምኛ እና በሌሎችም ሀገር በቀል ቋንቋዎች እንዲሰጥ ተደርጎ የፊደል ሰራዊት ወደ ገጠር ወርዷል። ውጤቱም በወቅቱ ኢትዮጵያ የመሃይምነት መጠን ከ90% በላይ የነበረውን ወደ 20% አካባቢ ዝቅ ማድረጉን ተችሎ የነበረ ሲሆን የዩኔስኮ ዓለም አቀፍ ሽልማቱ አስገኝቷል። ሌላኛው በ1970ዎቹ መጀመሪያ በታጠቅ ወታደራዊ ሰፈር በአጭር ጊዜ ውስጥ 300,000 ህዝባዊ ሰራዊት አሰልጥኖ የዚያድ ባሬን የሚመራውን የሶማሊያ ወረራ በመመከት መቻላቸው ይጠቀሳል። ሆኖም ግን በስልጣን ዘመናቸው የነበረው የፖለቲካ ጭቆና የሺዎች ህይወት ያለፈበት ቀይ ሽብርና የአስር እርስ በራስ ጦርነት በትችት የጎደሉና አነጋጋሪ የሆኑ ታሪክ አጋጣሚዎች ናቸው። እናንተስ ምን ትላላችሁ? መንግስቱ ኃይለማርያም የአንድነት ታጋይ ወይስ የአምባገነኖች መሐንዲስ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቻናሉ አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። ለብዙ ሰዎች እንዲደርስም ሼር በማድረግ ይህን አይነት ታሪካዊ ሰነዶች ስለምናቀርቡ በሁሌም እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሉን እንድትተባበሩ በአክብሮት እንጠይቃለን።